የብቸኝነት አለቀ ሳቱ እንዲህ እንደዛሬው ወግና ባህላችን ሁሉ ቅጣምባሩ ሳይጠፋ የጋብቻ ሽምግልና በሀገራችን እጅግ የተከበረ ቅዱስ ተግባር ነበር። በሁሉ የሚወደድ በሁሉም የሚከበር በሁሉም የሚፈራ ራሱን የቻለ ግዙፍ ተቋምም ነበር። ያኔ በደጉ ዘመን ሽምግልና መንገድ የሚለቀቅለት ከተቀመጥክበት ተነስተ ለጥ ብለ እጅ የምትነሳው ታላቅ ተግባር ነበር። አባቶቻችን ቤተሰብን ሲመሰርቱ ሀገርን እየመሰረቱ እንደሆነ ስለሚያውቁ ለሽምግልናውም ሆነ ለሽማግሌ መረጣው ከፍተኛ ዋጋ ይሰጣሉ። ለሽምግልና ብቁ ሆነው የሚመረጡት በዕድሜም በሕይወት ልምድም ጠና ያሉ ሰዎች ናቸው። በአካባቢው ባስተዋይነታቸውና በቅንነታቸው የሚታወቁና የሚከበሩ ሰዎች ነበሩ። ፈሪሃ እግዚአብሔር ያላቸው፣ የማህበረሰቡን እሴት ባህልና ወግ ጠንቅቀው የሚያውቁ፣ ተናግሮ የማሳመን ችሎታና ብልሃት ያላቸው፣ ልጁን ያሳደጉት የሰፈር ሰዎች፣ ጎረቤት፣ ዘመድ፣ የንስሐ አባት ቀልቀል ብለው ነበር ልጃችሁን ለልጃችን ብለው ሽምግልና የሚሄዱት። እና ቀናጃቸው አካላና ድሮ ሽምግልና በባል ዘመዶች የሚሰጥ እውነተኛ ምስክርነት ነበር። አባቶች ትዳር ጠያቂውን ልጅ ከልጅነቱ ጀምሮ እናውቀዋለን፣ አሳድገነዋል፣ ትዳሩን ለመምራት የሚያስችል የኢኮኖሚ አቅምም ሆነ የስነ ልቦና ዝግጅት አለው በማለት ስለ አስተዳደጉና ማንነቱ በኃላፊነት የሚመሰክሩበት ታላቅ ሥርዓት ነበር። ሽምግልና ሌላ ሰው የደከመበትን ሐቅ ወይም ልጅን ባደራ ተቀብሎ ለሌላ ሰው የመስጠት የውክልና ሂደት ነው። ሽምግልና እውነት ነው። በድሮ ሽምግልና የጮኛ ቤተሰብና ቤት ከፍተኛ ክብር ይሰጠው ነበር። ሽማግሌዎችና አጃቢዎቻቸው ወደ ቤት ሲገቡ ቁጭ በሉ ሳይባሉ አይቀመጡም። መንሾካሾክ፣ መቀለድ ወይም ከሥርዓት ውጭ የሆኑ ድርጊቶችን መፈጸም ፈጽሞ አይታሰብም ነበር። ምክንያቱም ክቡር የሆነውን የተደከመበትን የሰው ሐቅ ልውሰድ ተብሎ የሚጠየቅበት ከባድ ኃላፊነት ያለበት ስነ ሥርዓት ስለሆነ ነው። ሽማግሌዎቹን ለመቀበል የተቀመጡ የሴቷ ወገኖችም ለሽምግልና የመጡ አባቶችን የሚጠይቋቸው ጥያቄዎች መሠረታዊና ለትዳር ወሳኝ የሆኑ ጉዳዮች ነበሩ። ልጁ ባህሪው ምን አይነት ነው? ምን መተዳደሪያ ያለው? በማህበረሰብ ውስጥ ያለው ቦታስ እንዴት ነው? ቀደም ሲል ጋብቻ መስርቶ ነበር ወይ? ልጅ አለው ወይ? ተላላፊ የሆነ በሽታ አለበት ወይ? ልጃችንን ብንሰጠው እንዴት ነው የሚያስተዳድራት? ትምህርቷን እንድትቀጥል ያግዛታል ወይ? የማይጠየቅ አይነት ጥያቄ የለም። ሽማግሌዎቹ እነዚህን ጥያቄዎች በአግባቡ ለመመለስ ከፍተኛ ጥረት ያደርጋሉ። የሴቷ ወገኖች የሽማግሌዎቹን ምላሽ ከሰሙ በኋላ እስቲ በጉዳዩ ላይ ከቤተሰብ ከወዳጅ ዘመድ ጋር እንምከርበት ይሉና ቀጠሮ ይሰጣሉ። ይህችን የቀጠሮ ጊዜም ስለ ትዳር ጠያቂው ወጣት ማንነት መረጃ ለመሰብሰብ ይጠቀሙባታል። የሴቷ ወገኖች በሽማግሌዎቹ መልስ ካረኩ ሽምግልናውን አንቀበልም፣ ልጃችንንም አንሰጥም የሚል መልስ እስከ መስጠትም ይደርሱ ነበር። አረሰ አበጀሸኛ ልጅ አበጀሸኛ ልጅ ባሳር ተገኘሽ ባማላጅ። ይህ ጥንታዊ የማህበራዊ ትስስርና የቤተሰብ የመመስረት ሥርዓት ከጊዜ ወደ ጊዜ መልክና ቅርጹን ቀይሮ ሽምግልና የሀብት የፖለቲካና የዝና ማሳያ መድረክ እየሆነ ነው። ከቅርብ ጊዜ ወዲህ ሽምግልና በአርቲስቶች በታዋቂ ሰዎችና በሃይማኖት አባቶች ጭምር የሚተወን ቲያትር ሆኗል። ይህም ሽምግልና ክብሩን እንዲያጣና ሽማግሌ እንዳይታመን እንዲናቅ እያደረገው ነው። አሁን የሽምግልና መስፈርቱ ሁሉ ተቀይሯል። ሽምግልና የታዋቂ ሰዎች መድረክ እየሆነ መጥቷል። ሙሽራውን የሚያውቁትም የማያውቁትም ታዋቂ ሰዎች ተሰልፈው ይገኛሉ። ታዋቂነት ሁሉንም ነገር አዋቂነት የሚመስላቸው አንዳንዶች በተጠሩበት ሽምግልና ሁሉ ግር ብለው ይሄዳሉ። አሁን ሙሽራው ስንት ታዋቂ ሰዎችን ያውቃል? በስንት ታዋቂ ሰዎችስ ይታጀባል? ምን ያህል ባለሀብቶች በሽምግልናው ተካተዋል? የሚለው ጉዳይ ከትዳር ጠያቂው ሰው ማንነት በላይ አሳሳቢና ወሳኝ ጉዳይ ሆኗል።
እከሌ ይህንን ያህል ታዋቂ ሰዎችን ለሽምግልና ላከ፣ ለዝግጅቱ ይህንን ያህል ብር አወጣ መባል የደረጃ መለኪያ ከሆነም ሰነባብቷል። መከታ ነው ጋሻ ያረጠጠረ የማይነቃነቅ የብረት አጥር። ሌላው የዘንድሮን ሽምግልና አስገራሚ የሚያደርገው ጉዳይ የሃይማኖት አባቶች ጉዳይ ነው። መንፈሳዊ ለዛ ለሌለው ጋብቻ የሃይማኖት አባቶች ለሽምግልና ታጅበው ይሄዳሉ። አንድ ሰፊ ሀገረ ስብከት የሚመሩ ጳጳስ በሽምግልና ሰበብ ከአርቲስቶች ከባለ ሀብቶችና ከታዋቂ ሰዎች ጋር ተደምረው ለሽምግልና ይሄዳሉ። በመሰረቱ የጳጳሳቱ ሥራ ይህ መሆን አልነበረበትም። እረኛው ሥራውን መዘንጋት የለበትም። መጀመሪያ የጋብቻ ትምህርትን ማስተማር፣ ሙሽሮቹ ክብራቸውን ጠብቀው እንዲሞሸሩ ማድረግ ይገባል። ዝም ብሎ እንደ ባዝራ ፈቃደ ሥጋቸውን ሲፈጽሙ ኖረው ቀለበት አንጠልጥሎ በጉልበቱ ተንበርክኮ ታገብኛለሽ ይባልና ሽምግልና ይላካል። በሽምግልናው ደግሞ ከታዋቂ ሰዎችና አርቲስቶች ጋር አባቶች ይጀመላሉ። ይህ ትልቅ ቅጥፈት ነው። ባህል ቢረሳ ሃይማኖታዊ ሥርዓት መረሳት የለበትም። እና ቀናጃቸው አካናና በዘመኑ የሽምግልና ሥርዓት ሽማግሌዎቹ መልሱን ቀድመው የሚያውቁትን ጥያቄ በሽምግልና ስም ለሴቷ ወገኖች ያቀርባሉ። የሴቷ ወገኖች ሽምግልናውን ተቀብለው መልሳቸውን ወዲያውኑ መስጠትም ይኖርባቸዋል። እንደ ቀድሞ ሽምግልና ፈቃዳቸውን ሊነፍጉ ቀርቶ ሊያዘገዩ እንኳን አይችሉም። ጊዜ የለንም፣ ጥያቄውም መልሱም በአንድ ቀን ማለቅ አለበት ይባላል። ሰው የሕይወቱን አብዛኛውን ጊዜ የሚያሳልፍበትን ልጅ ወልዶ ትውልድ የሚተካበትን ታላቅ ተቋም ለመመስረት ጊዜ ማጣት። ቀድሞውኑ ሽምግልናው የሚላከው ሁለቱ ጥንዶች ለዓመታት አብረው ከኖሩ በኋላ መሆኑ የሽምግልና ዋጋና ሥርዓት ምን ድረስ እንደወረደ ማሳያ ነው። አብሮ እየተኖረ ጋብቻ መጠየቅ ምን አይነት ቀልድ ይሆን? ሌላው የዘንድሮ ሽምግልናን ከቀድሞ በእጅጉ የሚለየው ድግሱ ነው። ድሮ የሴቷ ወገኖች ሽማግሌዎቹን አመላልሰው ለሚሰጡት ፈቃደ ጋብቻ ለሽምግልና የተላኩትን አባቶች ቤታቸው በአቅማቸው ደግሰው ያስተናግዳሉ። ይህ መስተንግዶ የሙሽራው የጋብቻ ጥያቄ ተቀባይነት ማግኘቱንና የሴቷ ወገኖች ለጋብቻው ይሁንታቸውን መስጠታቸውን የሚያበስሩበት የደስታ ግብዣ ነበር። ዛሬስ ሽምግልና ሚሊዮን ብሮች የሚፈሱበት፣ በውድ መኪኖች በውድ አበቦች የሚታጀብበት፣ ድግሱ የሚያፎካክርበት ጊዜ ላይ ደርሷል። ይህ ሁኔታ ጉዳዩን እንደ ማህበረሰብ ቆም ብለን መመልከት እንዳለብን የሚያስገነዝበን ነው። አንድም ጋብቻ አዲስ ቤተሰብ መመስረቻ ተቋም እንደመሆኑ መጠን አዲሱን ቤተሰብ በጤናማ የገንዘብ አያያዝና በፍቅር ልንገነባው ይገባል። እንደ ማህበረሰብም ጋብቻ የተባለውን ትልቅ ተቋም ልንንከባከበውና በጥሩ መሰረት ላይ ልናቆመው ይገባል። ከዚህ በዘለለም ኢትዮጵያዊ ባህልና እሴታችንን ማክበርና መጠበቅም ይኖርብናል። እና ቀናጃቸው አካናና በደራደን ወረዳው